ሃይማኖት አለ ግን አመጽ እግዚአብሔር የማይፈልግበት ዘመን ሲሪየስ የሆነ የእግዚአብሔር ነገር የማይፈልግበት ዘመን ምንም ነገር ማለት ትችላላችሁ ከኢየሱስ በስተቀር ታክሲ ውስጥ ትገባለህ ከሰው ጋር እያወራህ ትሄዳለህ ስለምንም ነገር ብታወራ ሰው ፊቱ አለው ፍትም በቃ የምትኖሩበትን ዘመን እወቁ ሰው አመፀኛ ነው ይሄ እኮ ባይዘወይ ኤቲስት የሆነ ጋድለስ የሆነ ፓጋን የሆነ ጣዖት አምላኪ ህዝብ እኮ አይደለም ሃይማኖት ያለው ህዝብ ነው ሃይማኖት አለው ግን እኔ ላይ አምፀዋል አመፀኛ ልጆች ናቸው በደንብ ማወቅ አለብህ የምትኖርበት ዘመን የአመጽ ዘመን ነው ኢየሱስን እፈልጋለሁ ግን ባልተካበደ መልኩ እንዴት አድርጌ ሌላ ነገር እንዴት አድርጌ አካብጄ እነግርሃለሁ ኢየሱስን ካላካበድኩ ሲሪየስ ያልሆነ አመፀኛ የሆነ ክርስቶስን የማይፈልግ የእግዚአብሔር ቃል የማይፈልግ በእግዚአብሔር ቃል የሚሳለቅ አመፀኛ ትውልድ እግዚአብሔር ታዲያ ከሕዝቅኤልና ከኛ የሚፈልገው ምንድነው አመፀኛ ትውልድ መካከል በበረሃ ውስጥ የለመለመ ዛፍ እንድንሆን በዘመን ተሸናፊ ሳይሆን ዘመንን አሸናፊ እንድንሆን ዘመንን የምንዋጅ እንድንሆን በዘመን ላይ እንድንሰለጥን ነው እግዚአብሔር የጠራን እሱ ነው የሕዝቅኤል ጥሪ አመፀኛ ዘመን መካከል የእግዚአብሔርን ሐሳብ ለመኖር ምን ይጠይቃል መታጠቅ እንታጠቅ እንጂ ማሸነፍ እንችላለን እንታጠቅ እንጂ አይችለንም ዘመኑ ወጣቶች ወንድሞች እህቶች ታጠቁ በዚህ የታጠቁቱ ያሸንፋሉ ነው መልእክቴ ይሄ ሰው ሊሄድ ይችላል ይሄ ሰው ሊታለል አይችልም ዙሪያው አመፀኛ ቢሆንም እግዚአብሔርን ማወጅ ይቀጥላል ለምን እግዚአብሔርን አይቶታላ ህብረተሰቡ ቢያምጽም አብሮ አያምጽም እንደ አመፀኛው ቤት አብሮ አመፀኛ አይሆንም ለምን እግዚአብሔር ለርሱ ሌክቸር ሳይሆን እግዚአብሔር ለርሱ ትንታኔ ሳይሆን እግዚአብሔር ለርሱ የተወረሰ ሃይማኖት ሳይሆን እግዚአብሔር ለርሱ ከሰው የሰማው ሳይሆን እግዚአብሔርን አየሁት በንጽህናው አየሁት በቅድስናው አየሁት በክብር አየሁት ይላል ወንድሞቼ እናቶቼ ዘመንን አሸናፊ ትውልድ በምን ይታጠቃል እግዚአብሔርን ኤክስፒሪየንስ ያረጋል የእግዚአብሔርን ክብር ያያል እግዚአብሔርን ማወቅ ይባላል ይሄ ክብር ሳያዩ በኃይል መታጠቅ ያለ እግዚአብሔር ፍርሃት እንድናገለግል ያረጋናል ክብሩን አይተው ኃይል የታጠቁትን ካገኛቸው የእግዚአብሔር ፍርሃትም አለ ዳይናማይት አይነት መሄድም አለ ስለዚህ እግዚአብሔር መጀመሪያ የሚያስታጥቀው በክብሩ ነው ዘመን ቢከፋ ማሸነፍ ይቻላል yes ምን ይጠይቃል መታጠቅ በምን በጌታ ክብር እግዚአብሔር ያቅምሳችሁ